100,000 ፖይንቶች በጊፍት መልክ ስታገኙ 10,000 ይሰጣችኋል ማለት ነው። የሰው ልጅ ፍላጎት እየጨመረ ሲሄድ ዲማንድ ወይም ደግሞ አቅርቦት ደግሞ እየቀነሰ ይሄዳል። ይሄ የተፈጥሮ ህግ ነው። ነገር ግን እኛ ኢትዮጵያውያን በዚህ ባለንበት ጊዜ የኑሮ ውድነት እያል ብዙ ጊዜ እናማራለን። ነገር ግን የገንዘብ ነፃነታችንን ሰርተን ደግሞ ማስተካከል እንደምንችል ሁላችንም እናውቃለን። ይሄን ማድረግ የምንችለው ጠንክረን ስንሰራ ነው። ዛሬ በዚህ ቪዲዮ በምንሰራበት ወይም ደግሞ አሁን እየሰራን ባለንበት በፖፕ አፕሊኬሽን ላይ በርከት ያሉ ነጥቦችን በስርዓት ከሰራን እንዴት መለወጥ እንደምንችል በትክክል አሳያችኋለሁ። እናንተ ቪዲዮውን እስከ መጨረሻው በመከታተል ውጤታማ እንድትሆኑ ግብዣዬ ነው። ነገር ግን እኛ ችላ ካልነው ከሌሎች አፕሊኬሽኖች ወይም ደግሞ የኦንላይን ስራዎች በተሻለ መልኩ የቀረበልንን የስራ አማራጭ ትተን ሌላ የምናማትር ከሆነ ጊዜያችንን በከንቱ እድሜያችንን የምንጨርስ መሆኑን ያለ ጥርጥር ልነግራችሁ እወዳለሁ። በተለይ ሴቶች ከሆናችሁ ይሄን ቪዲዮ በትክክል እንደውም ደግማችሁ እዩት። አልገባን የምትሉ ከሆነ በኮሜንት ላይ አስቀምጡልኝ። በቪዲዮ አስደግፌ እያንዳንዷን ነገር ላሳያችሁ። እዚህ ጋር ቀጥታ ወደ ሪዋርድ ውስጥ ትገባላችሁ። ሪዋርድ ውስጥ እንደገባችሁ ይሄ የተዘረዘረ ነገራት ሁሉ እጅግ በጣም ወሳኝ ነጥቦችን የያዘ ነው። ልብ በሉ። እንደምትመለከቱት ይሄ የሴት አካውንት ነው። ወንዶችም በነገራችን ላይ ያው በደንብ እንድትከታተሉኝ እመክራለሁኝ። ምክንያቱም የግሩፕ ስራ ነው የሚሰራው። የግሩፕ ስራ ስንሰራ ደግሞ ሴቶች ከወንዶች ጋር፣ ወንዶች ከሴቶች ጋር ሁነን ስንሰራ አንዱ ጥሩ ስራ ሲሰራ ሌላው ጥሩ ኮሚሽን እንደሚያገኝ መዘንጋት የለብንም። ምክንያቱም እኔ የምሰራው ስራ ለኔ ኤጀንት ምንም ነገር ከኔ ሳይቆረጥ እኔ ስለሰራሁ ብቻ እንደ ሽልማት ነው በነገራችን ላይ ኮሚሽን የሚከፍለን ፖፕ። ይሄንን በተግባር ማየት ትችላላችሁ ራሳችሁ። ምናልባትም ኤጀንት ሆናችሁ በኤጀንት ሌቭል ላይ ያላችሁ ሰዎች እንዴት እንደሚከፍል በደንብ ይገባችኋል ብዬ አስባለሁኝ። ምክንያቱም በሂደት ነው። ዛሬ አንድ ነገር እንማራለን፣ ነገ ሌላ አዲስ ነገር። ስለዚህ ያን ስትመለከቱ እጅግ በጣም ስማርት የሆነ የኦንላይን የስራ ዘርፍ ነው። አሰራሩ ካልገባን ግን ሊደብረና ለቀነው ልንወጣ እንችላለን። በሌላ በኩል በነፃ የተጋነነ ኢንቨስት ሳናደርግ የምንሰራበትን በመሆኑ ደግሞ ልንበረታታና በደንብ ልንሰራ ይገባል። እኔ ዛሬ ይሄንን ልዘረዝርላችሁ ወይም ደግሞ ላስታውሳችሁ የመጣሁት እናንተ ጋር የለም ብዬ ሳይሆን እንዴት አድርገን ገቢያችንን ከፍ ማድረግ እንዳለብን ለማየት ያክል ነው። እዚህ ጋር ልብ ብላችሁ ተመልከቱ። አሁን ወደ ስራ ልግባ። እዚህ ምን ያሳያል መሰላችሁ? እቺ ያከበብኩላችሁ 5,000 ፐር ሃወር ይላል። ሃወርሊ ዌጅ ይላል። ልብ ብላችሁ አሁን 5,000 በሰዓት ነው እያሳየን ያለው። ይሄ ማለት ስቲል ኒዳችሁ የሴቶች ናቸው። እንግዲህ በትኩረት እንድታዳምጡኝ ያልኩት በአንድ ሰዓት ላይቭ ቆይታ 1,000 ፖይንት ነበር የሚሰጠን። እዚህ ጋር ግን ምንድነው በርከት ያሉ ኮይኖች እዚህ ጋር ኤክስቼንጅ ተደርገው ወይም ሪሲቭ አድርጋለች የዚህ አካውንት ባለቤት ነው። 399,309 ፖይንት ያህል ጊዜውንም ያውላችሁ ከ29 10ኛው ወር እስከ 4 ሳምቲንግ ብሎ ጽፎታል። ለ7 ቀን ተከታታይ የሚቆይ 5,000 በምን ያክል ሰዓት? በአንድ ሰዓት። ለምን ያክል ነው በአንድ ቀን የምትቆየው? እዚህ ጋር ደግሞ ዝቅ ስትሉ 2 አለ። 1 5,000 2 5,000። ስለዚህ አንድ ላይ 10,000 ታገኛለች ማለት ነው። ይሄ አንደኛው ስቲል ኒድ ሲስተካከል። ስቲል ኒድ እንዴት ይስተካከላል? በሂደት ሲሆን ነው። ወዲያውኑ ኢንቨስት አድርጋችሁበት ወይም ደግሞ ለራሳችሁ ኮይን ገዝታችሁ አይደለም መሆን ያለበት። እሱንም እመጣበታለሁኝ እንዴት መስተካከል እንዳለበት። በነገራችን ላይ ይሄንን ላጥፋና እንደገና ላሳያችሁ። እዚሁ ጋር ይሄ አሁን 5,000 የነበረው 9,000 ያው ቀይ ሆኗል አይደለ? 9,000 እዚህ ጋር 9,000 በሰዓት እሰጣለሁ አለ። ምን ሲሆን ይሄን የሚሰጠኝ? ከስሩ ስቲል ኒድ ትላለች። ስቲል ኒድ የምትለዋን በቀስት ላሳያችሁ። እዚህ ጋር አለች። ይሄው 500,691 አሁን ሪሲቭ ብታደርግ በ7 ቀን ውስጥ ወደ 9,000 በሰዓት ይሆናል። ያን ጊዜ ደግሞ ምንድነው የሚሆነው? ይሄ 5,000 በሰዓት የነበረው ወደ 3 ሰዓት በቀን 10,000 ታገኝ የነበረው 9 ሲሆን ደግሞ ስንት ይሆናል ማለት ነው? 3 ጊዜ ነው የሚሆነው። 3 ሰዓትን ላይቭ ላይ በማሳለፍ ወደ 30,000 ነው የምታገኘው ማለት ነው። የዛ አካውንት ባለቤት ተግባባን አይደለ? እንዲህ አግሪመንት ስንተረትረው 12,000 አለ፣ 18,000 አለ፣ 20,000፣ 35,000 እያለ እስከ 74,000። ይሄ ዝም ብሎ የሚመጣ አይደለም። ጎበዝ የሆኑ ኤጀንቶች፣ ሴት ኤጀንቶች ማለት ነው በጣም ብዙ የገቢ ምንጭ አላችሁ። ስለ ስቲል ብቻ
ጎበዝ ልጆች ከኋላችሁ ካሉ ኮሚሽናችሁ እየጨመረ ሲሄድ ድለቃችሁ ሲ ስትገቡ ከሲ ወደ ቢ ከቢ ወደ ኤ ስትገቡ ማለት ነው እዚህ ጋር ስቲል ሊዳችሁ ራሱ አፕግሬድ እያደረገ እናንተ መልቲ ኢንካም ዳይሬክሽን ይኖራችኋል። የተለያየ ወይም ብዙ የገቢ ምንጭ ይኖራችኋል ማለት ይሄንን ምናልባት ጥያቄ ካላችሁ ታነሱልኛላችሁ። ሁለተኛው ላይ ደግሞ ምን አለ ኮምፕሌት ራውንድ ዘ ቲም ፒኬ ነው የሚለው። ፒኬም እንደ ቀላል አናያትም። ላይቭ ስንቀመጥ ፒኬ በመጫወት ብቻ ስናሸንፍ 3 ደረጃዎችን አሳይቶናል። ምናልባት ለማሳየት ያክል ይሄ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እዚህ ጋር each PK must be greater than 3000 ይላል። 3000 እዚህ ጋር ያው በክብ ያረኩባት ከ3000 በላይ ኮይን ወይም ደግሞ ፖይንት ሪሲቭ ካደረጋችሁ እሱ ስንት ይሰጣችኋል ማለት ነው። ስንት ይሰጠናል? ይሄው እዚህ ጋር አመልክቶልናል ማለት ነው። ሚኒመም ግን እያንዳንዷ ፒኬ ጨዋታችሁ 3000 ገቢ ማምጣት አለባት ማለት ነው። ይሄ ሌላኛው ገቢ የምታገኙበት ነው። እንደዛ አሁን ወደ ታች ዝቅ ስናደርገው show me what you got ይለናል። እዚህ ደግሞ ቪዲዮ ነው በነገራችን ላይ። ስለ ቪዲዮ በሌላ ጊዜ ስለመጣበት የት ጋር ነው አፕሎድ የምናደርገው እንዴት ነው የሚታይልን እሱን ቀጣይ ላይ ብዘረዝርላችሁ አሪፍ ይሆናል። ዞሮ 1000 ይሰጣችኋል ማለት ነው። እያንዳንዱን በትኩረት ከሰራችሁ ሁሉም ገቢ ወደ እናንተ ማትገባበት ምክንያት የለም። ይሄኛው ሁላችሁም ያው ታውቁታላችሁ $14 ወይም ደግሞ 140,000 ፖይንት የኢንቫይቴሽን ነው ማለት አንድ ሰው ኢንቫይት ስናደርግ የምናገኘው ነው። ሁላችሁም ታውቁታላችሁ። ኢንቫይት አድርጋችሁ ስቲልዳችሁን አስተካክላችሁ ቪዲዮም ከቻላችሁ እዚሁ የምናወራውን እኮ አፕሎድ ማድረግ ነው። በቪዲዮም ከመጣ ዝቅ ስናደርገው ፋን ክለብ ቻሌንጅ አለ። ፋን ክለብ ቻሌንጁ ሰሞኑን የመጣ ነው። በነገራችን ላይ ቲፕስ ፎር ሆስትስ ነው የሚለው ዋንስ ኤንድ ላኪ ቦክስስ ኢን ላይቭ ሩም። ይሄ ፋን ክለብ ላይ እያደረጋችሁ ላኪ ስታስቀምጡ ያንን ጆይን በሚያደርጉ እህቶችና ወንድሞች 3 ቦታ ነው ዝርዝሩ ያለው። እንግዲህ እንደምትመለከቱት 200 አለ፣ 100 አለ፣ 500 አለ። እነዚህ ነገሮች ከግምት ያስገባ ቻሌንጅ ነው ማለት ነው። ስለዚህ ይሄንም አትናቁት። እንደው አንድ ቤተሰብ ውስጥ ለምሳሌ እኔ ቅመም ኢማን ኤጀንሲ ቤት ውስጥ ያላችሁ ከ1000 በላይ ልጆች ብንወስድ እርስ በራሳችሁ ብትተጋገዙ የሌለ ኢንካም ይኖራችኋል ማለት ነው። አንድ ሰው ብቻ አይደለም የሚጠቀመው። እሱን እንለፈውና ቪአይፒን በተመለከተ the best way to motivate yourself እዚህ ጋር ቪአይፒ ዴይሊ ሪዋርድስ ይላል። ልብ በሉ ቪአይፒ ዴይሊ ሪዋርድ ይሄ 35000 ኮይን ነው የሚለው። ቪአይፒዎች በነገራችን ላይ በኮይን መልክ ነው የሚሰጡን በፖይንት አይደለም። ስለዚህ ኤክስቼንጅ ይፈልጋል ማለት ነው። እሱን ከግምት ውስጥ ማስገባት አለብን። ይሄኛው የዳይመንድ ቪአይፒ በየቀኑ የሚመልስልን ነው ቦነስ ጨምሮ እኛ በ1 ሚሊዮን ስንገዛ እሱ ደግሞ 35000 በየቀኑ እያደረገ ከነጭማሪው በ30ኛው ቀን ይጨርስልናል። ያው ታውቁታላችሁ። ነገር ግን ይሄ የዳይመንድ ነው። የኖርማሉ ከሆነ 3500 ይታወቃል። እንዲሁ ደግሞ ሱፐር ከሆነ ደግሞ 7500 አካባቢ እየሰጠን ያበረታታናል ማለት። ስለዚህ ሁሉም ሰው ዳይመንድ ማለት ቪአይፒ ቢኖረው ኖርማሉን ቢያት በጣም ትጠቀማላችሁ። እንደውም አሁን መስራት ያለብን ቪአይፒ ኑሮን ስቲኒዳችን እያስተካከል ሁሉም ነገር እንትን ሲል በጣም ኤጀንት ሌቭላችሁ ከፍ ይልና ምርጥ ገቢ ታገኛላችሁ። ይሄን እመኑኝ፣ ሞክሩት። እኔ እንደው እናንተም ቢሆን ያው አሁንም ቢሆን ጥሩ ቦታ ላይ ስላለ ነው እንጂ ማለት ብርም ቢሆን አውጥቼ እሞክረዋለሁ። ምክንያቱም እኔ ለ100,000 ወይም ደግሞ ለ1 ሚሊዮን ኮይን የማወጣውን ወጭ እንደሚመልስልኝ እርግጠኛ ነኝ። ይሄ እናንተን ሊሸውድ ወይም እናንተ እንድትጎዱ አይደለም። አንድ ሳንቲም ያላግባብ ማንም ሰው ማውጣት የለበትም። ኦንላይን ላይ ይሄ ተከራካሪ ነኝ። ኦንላይን ላይ የሚያጭበረብሩም ስለሚኖር ማለት ነው። ግን እኔ 1 ሚሊዮን ኮይን ስገዛ ጭማሬ ነው የማገኘው። በቪአይፒው ትለቅሙበታላችሁ። ራሱ ቦነስ ለምሳሌ የዳይመንድ ቪአይፒ 50,000 ነው ወይም 100,000 ነው። እንደዛ ጨምሮ ነው የሚመጣው። እያንዳንዱ ጭማሬ አላት። ከዛ ደግሞ ኤጀንት ሌቭላችሁ ደግሞ ኤጀንት ከሆናችሁ ከፍ ይላል። ይህንን አትዘንጉ። ኤጀንት ሌቭላችሁ ከፍ አለ ማለት ኮሚሽን ሊጀምር ነው ማለት ነው። ከዲ ወደ ሲ ከሲ ወደ ቢ ስትገቡ እኮ የሆነ ነገር ይጨምራል። 10,000 ኮይን የምታገኙት 200,000 እንደዛ እያለ ይመጣል። ኢንሴንቲቭ ፍሮም ዩዘርስ who play games in your live ይሄም ስለ ጌም ነው። በነገራችን ላይ 14100 የላይቭ ላይ ያኛው በፓርቲ ላይ ነው። ይሄ ደግሞ በአረንጓዴ የጌም መጫወቻ ምልክቶ ያለበት እንደምታዩት 14100 ይለናል። እንደው እንትኑን ለማሳወቅ ያክል
እዛ ላይቫችሁ ላይ እናንተ በጊፍት መልኩ እንግዲህ በተለያየ ጊፍት ሊሰጣችሁ ይችላል። እዚህ ጋር ላሳያችሁ። እዚህ ጋር ሪሲቭ 10 ፖይንትስ ይላል። 10 ፖይንትስ በአንድ ሰዓት ውስጥ 10 ፖይንቶች የተጣራ ፖይንት ስታገኙ 100 ፖይንት ይሰጣችኋል እንደማለት ነው። ከሱ ስር ደግሞ 1000 ያሳያል። እዚህ ጋር 1000 አለች። ያም ላይቫችሁ ላይ 1000 በጊፍት መልክ ስታገኙ ተጠራማ እንትኑ እየቆረጠ እሱ ደግሞ ስንት ይሰጣችኋል? 1000 ይሰጣችኋል ማለት ነው። ዝቅ ብሎ 20000 ፖይንቶችን ስታገኙ እሱ 3000 ይሰጣችኋል። ፋይናሊ 100000 ፖይንቶች በጊፍት መልክ ስታገኙ 10000 ይሰጣችኋል ማለት ነው። ይሄ በነገራችን ላይ በቀላሉ እንትን ስንል የምናገኛቸው ናቸው። ለምሳሌ ኤክስቼንጅ ሊሆን ይችላል፣ ላይቫችን ፓርቲያችን ላይ አስባችሁታል። በጥንቃቄ እዩዋቸው እስቲ እናንተ በደንብ እዩዋቸው። እንደውም ሰሞኑን ምንድነው ኢንቲሜሲ እና አንደኛው ደግሞ ምንድነው ኢንፍሉዌንሰር እያለ አምጥቶት ነበር። ይሄ ፖፑላሪቲ ራንኪንግ የሚለው በፖፕ እንትን ምንድናት የኮይን እንትን አማካኝነት ሲሸልም ነበር። አሁንም ይኖራል ብዬ አስባለሁኝ። እንትኑ ቀንሶታል። 200,000 ይሰጥ የነበረው ወደ 20,000 ዝቅ አድርጎታል። እና ይሄ የምትመለከቱት ሁሉ ዝም ብሎ የተዘረዘራለሁ። እርግጠኛ ነኝ ይሄንን ጠዋት ስራዬ ብሎ እንቅስቃሴ ሲያደርግ የዋለ ሰው በዚህ ላይ ፓርቲያችሁ አለ። ፓርቲ አላሳየኋችሁ ማለት ባይዘው ፓርቲ እዚህ ላይ አላሳየኋችሁ። ከላይ ያው ላይቭ ላይ ነው እስካሁን የቆየው። ፒኬ ሚሽን አለ፣ አክቲቪቲ ሴንተር አለ፣ እንደ ደግሞ ኢንቫይቴሽን የሚል አለ። እነዚህ ሁሉ ሲዘረዝሩ የፓርቲ ደግሞ 1600 በነፃ ያው ከላይ ያለው ሱፐር ካርኒቫል ይላል እንደምታዩት። እሱ ምንም የገቢ መስፈርት አይጠይቅም ይላል። ከዚህ በኋላ ነፃ አድርጎታል ማለት ነው። ባለፈው በሰራሁት ቪዲዮ ለአንድ ወር ያክል ሙከራ ነበር። በጣም ሰው ሲሳተፍ አውቶማቲካሊ ፍሪ አድርጎታል ሱፐር ካርኒቫሉ። ወይም ደግሞ በሴቶች በወንበራቸው ላይ ተቀምጠው 1500 በኢትዮጵያ ኬዝ ማለት ነው ኤክስቼንጅ አድርገው የሚያገኙትን አሁን ፍሪ አድርጎ 2 ሰዓት አስቀምጣችሁ ስራችሁን ስትሰሩ 1600 ፖይንት ይሰጣችኋል ማለት ነው። ይሄን ይመስላል የዛሬው ቪዲዮ። ምናልባት ጎበዝ ከሆናችሁ ተጠቀሙበት። ምናልባት አልገባንም የምትሉት ሀሳብ ካለ ኮሜንት መስጫው ላይ ይሄን ነገር ቢብራራልን በደንብ አብራራላችኋለሁ። ነገር ግን ገቢያችሁን በደንብ አሳምራችሁ መስራት ከቻላችሁ ትልቅ ነገር ማግኘት ትችላላችሁ። ቪዲዮውን ከወደዳችሁ ላይክ እና ሼር አድርጉት። እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ብዙ ነገሮችን እንማማርበታለን። ለዛሬ የነበረኝ ቆይታ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። መልካም ስራ